እና እግዚአብሔር ክብሩን ይውሰድ። ለኔ የተደረገልኝ ያው ትንሽም ቢሆን በእግዚአብሔር ቤት ብዙ ነገር ነው የሆነልኝ ማለት ነው። እና በዛኛው አርብ ሳምንት አርብ ነው ብቻ ቀኑ በጨው የተጸለየልኝ ማለት ነው። እና በጣም ልጄ በጣም ታስቸግረኛለች። እስከ ሳምባና ጋር ሰውላ እጄ ስቃይ ያየው ነበረ። ምግብ አትጠቀምም ምን አትልም። 9 ወሯ ነው እንግዲህ ምግብ መብላት የሚጀምረው ህፃን ልጅ ከ6 ወር በኋላ ነው። እሷ ከጡት ውጪ ምንም ነገር አትጠቀምም እና በጣም እያስቸገረችኝ ውጋ እየበዛ ምን እያለ ሲል እግዚአብሔር ወይ አንተ አይደል የሰጠኸው እኔ የእንጀራ ልጅ ነኝ እያነባው ነበር እዚህ የመጣሁት። ስመጣ ደግሞ እግዚአብሔር ሰው ቃል አወጣ። በጨው ጸልይላችኋለሁ ኑ የሚታመምላችሁ ልጆችን ይዛችሁ ወደዚህ ነው ወደ ፊት ለፊት ስል እኔም ወደዚህ ወጣውና ያችን ጨው እንዲህ አቅፊያት ራሱ ለማጠጣት አልተመቸም። እንዲህ በላዩ ላይ በኪዳኗ እንደዚህ ደፋው። ከዛን ቀን ጀምሮ እግዚአብሔር መልካም ነገር አድርጎልኛል ማለት ነው። እውነት ከምግብ አልፎ እስከ ድንጋይ መብላት ጭምር ነው የሆነልኝ ማለት ነው። ዋው ዋው አጥቶ እግዚአብሔር ነው። እና በጣም የሚገርም ነገር ነው። ግቢ ላይ አስቀምጬ አሁን ምግብ እንትን ብለሽ ድንጋይ ጭምር ድንጋይ ይሄን የሚያክል ድንጋይ ጎርሳ አያለች በጣም እንትን ስትል እግዚአብሔር ምስክሬ ነው። ምስክርም አለች ግቢ ውስጥ ትዝታ የምትባል እና በጣም ገረመኝ። እኔ አሁን ከምግብ አልፎ ጭራሽ ድንጋይ መብላት ጀመርሽ። ጌታ ወይ አንተ ተባረክ ብዬ ሌላ ምንም አላልኩም። ይሄን የእግዚአብሔር ሰውን ሄጄ ማመስገን አለብኝ። በሱ ቤትና በዚህ አካባቢ ላይ እግዚአብሔር በትክክል ይሰራል ብዬ በውስጥ የደመደምኩኝ። እግዚአብሔር ለምስጋና እንዲያደርስልኝ እፈልጋለሁ። በጣም ብዙ ነገር ነው የሆነልኝ በእውነት ይሄው እግዚአብሔር በዚህ ቤት ብዙ ታምራት እየሆነ ነው ያለው። እኔ እግሬን በረገጥኩ ሰዓት ነው የቤቴ ሰላም የኔ ሰላም የሆነልኝ። የእግዚአብሔር ሰው ደግሞ አሁን ቃል አውጣልኝ በላይ ሰይጣን የማይሆን አዋጅ ያወጀ ነው ያለው። ሰውነቴ ላይ እንግዲህ መልኮ ቢዛ በሽታ ዛይራናው ዳንዳይታ በዚህኛው ፋርት ለምን ትተኛለች ብሎ ውጊያ ተነሳብኝ። እንዲህ ከላይ እስከ ላይ ድረስ ያለው ፓርቲ ምንም አይሰራም ማለት ያማማሽ ነው። አዎ ያመገልኩላ ነገር ማለት ነው። ልጆቼ ላይ ይወጣል ግን በኢየሱስም አይሆንም ይያል። ይቺ ልጅ ከ9 ወር ድረስ እስከ ከ6 ወር ድረስ ምግብ ያላበላሃት እስከ 9 ወር ድረስ አሁን እስከ ድንጋይ ያበላው አምላክ አሁንም ደግሞ በእኔ ላይ ታደርጋለህ በኢየሱስም ቃል እግዚአብሔርን ሰው አስወጣለሁ። እቺ ምስክርነት እየመሰከርኩ ይያል ከቤቴ ስመጣም ዛሬ መሰክራለሁ ይያልኩ ነበር የመጣው። ሆነልኝ። ክብሩ ለሱ ይሁን። ታጭብጨባ ለዚህ ውዱ ጌታ ይሁንለት። ሁሉም የሚችል እግዚአብሔር ነው። ልልታችሁ ቢጨታችሁ ጩኸታችሁ ይገኛል። እዚህ ቤት ክብር ለኢየሱስ ብቻ ለማንም አይደለም። ያደረገ እግዚአብሔር የተባረከ ይሁን። ሃሌሉያ። እጆቻችሁን ከፍ አድርጉና እግዚአብሔር ሆይ ስምህ ይባረክ በሉ። ይዜ ከዛ ከተጸለየ ጊዜ በኋላ ልጅቱ የፈለገችው ነገር ትበላለች፣ ትጫወታለች። ምንም ነገር እግዚአብሔርን ትበላለች። ምንም ነገር ዛሬ የታለች ታዲያ? አለች። ይኸው ትዝታ አቅፋን ያለች ይዘሻል። ዋው ሲይዝሽ ነይ። አጨብጭቡ ለእግዚአብሔር ክብር ይሁን። ድንቅ ነው እግዚአብሔር። ድንቅ ነው እግዚአብሔር በሉ። ጊዜ ድንቅ ነው እግዚአብሔር በሉ። ክብር ለኢየሱስ። በቃ ምርጥ እንቅልፍ ነው የተኛችው። ሰይ እስቲ አሽሞሉ እንዴ! ይኸውልህ ያመነ ሰው ዛሬ የሆነ ነገር ይዞ ይሄዳል። የሚያምን እጁን ይዘረጋ ወደፊት። ባንተ ቤት ብቻ አይደለም፣ ላንተ ብቻ አይደለም። አጋጣሚ ባንተ ዘመድም በልጆችም በቤትም በአጎትም ጭምር አደገኛ ሊያሰቃይ የመጣ ካለ ዛሬ ከዚህ ቃል የተነሳ ይነቀላል። 3 4 ሰው አሜን ይበለኛ። ይነቀላል። እንደ እግዚአብሔር ሰው አውጃለሁ። በዚህ ሰዓት አልጋ ላይ ቤት ሆኖ የተኛ ካለ መነሳት ይሆናል። ይህን ቃል አውጃለሁ፣ መነሳት ይሆናል። አምላክ ልልታ ጭብጨባ ለኢየሱስ ይሁን። ነይ ልጸልይ ነይ ጠጋቤ ምርጥ ልጅ ለመግደል ጠላት ሰይ ጌታ ይባረክ። አሁን የምትለው ሰውነት አንደኛ ፓርት በጣም ያመኛል ነው እያለች ያለችው። ጌታ ይችላል ያላችሁ ለ15 አይደለም ለሚቀጥለው ወር አይደለም ከዚህ ሰዓት ጀምሮ እግዚአብሔር ይፈውስ አለ ጌታ እዚህ ቤት። እሷ እንደዚህ አለችው። ያችን ልጅ 9 ወር ድረስ ምግብ ማትበላውን እንዲበላ አድርጎ ጌታ ከፈወሰ እኔን ይፈውሰኛል ቃል አስወጣለሁ ብላ ነው የመጣችው። እንደ እምነቷ ፈውሷን ተቀበለች። አሜን። አንድ ሰው ጮኸ አሜን ይበለኛ። ይህ በውስጧ ላይ የሚሆነ ያለ አደገኛ የቁስል የተኛውም አይነት ስም ያለ ስም የሌለ የተላከ በሽታ ዛሬ ተነቀለ። ጉባኤቱን ይዘረጋና ተነቀለ ብላችሁ ሊቀሉ ሳሪሽ ድገሙስ እንደገና በሉስ
ተሻረ በይስታኔ ድገም እንደገና አላቀለ ጌታ እግዚአብሔር ምስክር ያለ ጠባሳ እግዚአብሔር ሲፈውሳ ያለ በደንብ አንድ ሰው አሜን ይበል። እንደዚህ እጆቻችሁን ዘርጉና ያለ ጠባሳ ተፈውሰሻል ወልሳኔ ድገሙስ እንደገና እግዚአብሔር ያለ ጠባሳ ይፈውስሻል። ያንቺን በልጆችሽ ላይ አይሰራም። በማይቆይ ጊዜ ሙሉ ቼክ አድርገሽ ትመጫለሽ። ፈውስ ጸና። እሺ እና እዚህ ፕሮግራሙን መከታተል ከጀመርኩ ቀን ጀምሮ 10 ዓመት የቆየ ፓስፖርት ለእህቴ በጣም ተንከራታለች። በጣም ዋጋ ከፍላበታለች። እስከ 100,000 ብር እስከ መበላት ድረስ ሆና እግዚአብሔር ይኸው በአንድ ወር እዚህ ቤት መጥቼ በእህቴ ጉዳይ አንቢ ነበር የጸለይኩት። አሁን ሄዳለች። ክብሩ ለሱ ይሁን። ሄደች ለዳባሲያ ገና ይለውታችሁ ተባለ ኢየሱስ ይሁን። ሌላ ሰው ልሸኛችሁ እኔ ልሂድ የሚል ሰው በጌታ በኢየሱስ ስም የተያዘባችሁ ይለቀቅ። ይህ ብድቅ ብለ አሜን ብለ ውሰዱ። ወገን አይሰለ ውሰዱ። አሜን ብለ የተያዘብኝ ነገር ይለቀቅ። አጨብጭብ። ለእግዚአብሔር ክብር ይሁን። ለስንት ለዓመት ምናምን ዓመት ይሆናል? አንድ ወር ውስጥ አይደለም። እሷ ፓስፖርት ተይዞ ምን ያክል 10 ዓመት ሙሉ ማለት ነው። እኔ ከሷ እኩል ጀምሬ ለኔ መጥቶ እኔ ሄጄ ብዙም ሳልቆየው ወደዚህ መጣው እና እሷ ከኔ እኩል ቆይታ 10 ዓመት ሙሉ በቃ ፈጀ። ደላላ እየበላ ምን እያለ 10 ዓመት ሙሉ እስከ 100,000 ብር ተበልታ አንድ ወር ሳይሞላ እኔ እዚህ ቤት መከታተል ጀመርኩ። ታሪኩ ተቀየረ። እንደዚህ ሊበላችሁ የበላ አውሬ አሁን ይሰካሜ። ከዛሬ በኋላ ያንቺን ነገር ይጠፋል። ከጂቹን ብድግ ታረግና ከዛሬ በኋላ በሎሳኔ የረመከው በሎሲ የበላው ይጠፋል በለው። አንድ ሰው አሜን ብሎ ይቀበለኛ። ብድግ ብለህ አሜን ብለህ ስትቀበል መሄድ አጨብጭብ። ጩኸት ይምጨባ ለኢየሱስ ይሁን። አሁን ሄዳለች። ያው እሷ ይሄንን አታውቅም፣ ግን እኔ ደግሞ ምስጋናን አደርሳለሁ። እንዱንም አልነበረም እዚህ መጣለች፣ ግን ይሄንን እንትን አታውቅም። እኔ ደግሞ በስልክም ደውዬ እነግራለሁ የሚያስፈልገውን ነገር እዚህ እንድታደርግ ማለት ነው። በእኔ በኩል እንትን ስላልኩኝ እኔ ያለውን ነገር እኔ ያደርጋለሁ እና እግዚአብሔር ደግሞ የትም ቦታ መሽከርከር አያስፈልግም። በእውነት ይሄው በቅድስና ከተመላለስን እኛ ባለንበት ስፍራ እግዚአብሔር አለ። አሜን። አትሞኙ። በእውነት እኛ ባለንበት ቦታ እግዚአብሔር አለ። አሜን። ክርስቶስን በምንም አትታለሉ። በዚህ ስፍራ ላይ እኛ በእውነት እግዚአብሔር ስላለ በዚህ ቦታ ላይ እግዚአብሔርን በቅድስና እንድንመላለስ ይርዳነኝ። አሜን። ስለዚህ ለእግዚአብሔር ሰው አሁንም ክብርና ምስጋናን ስጡለት። ለኢየሱስ ልልታ ጭብጨባ ለእግዚአብሔር ክብር ይሁንለት። እኔን ጌታ ይባርከኝ፣ እሱ ክብሩን ይውሰደው። አሜን አትሉም እንዴ? የተያዘብሽ ያንቺ ቢለቀቅ አዲስ ነገር ይሁን። ሌላ በጣም የሚገርምሽ ነገር በየጊዜው አዳዲስ ነገር ይሆናል። እግዚአብሔር እዚች ነገር ሴትዮዋ ለሷ ብቻ ነው እንደሚሆነው ብሎ ሰው ግራ እስከሚጋባ ድረስ ሰው እስከሚጨነቅ ድረስ እግዚአብሔር በምስጋና አጨናንቃል። አሜን። አላቅም እኔ ንፋስ የለ ዝናብ የለ ባዶ ሸለቆ በውሃ ይሞላል። እግዚአብሔር አምላክ ምስክር። እንኳን አሁን ሄደች ለምትለው እክል ለመሆን ጨለማን የሚሰራ መንፈስ ዛሬ መትቼዋለሁ አለ እግዚአብሔር አምላክ። ሰበርኩ አለ ጌታ እግዚአብሔር። ተከታትሎ ጌታ ምስክሬ ነው። ምንም በቃ ያላሰብሽው በደንብ አስብ። ያላሰብሽው ያልገመሽው ነገር ሆኖ እግዚአብሔር ሰው እግዚአብሔር ቆሞ የተናገረ ይሄ ነው እንዴ ብለሽ ብታመሰግኙ ነገር አለ። እግዚአብሔር አምላክ እንግዳ ነገር አደርጋለሁ። እግዚአብሔር ካንቺ ጋር ነው። በልሳዲስ ዲጋሞስ እንደከና በሉስ እንደከና በኢየሱስ ተቀደመ። በሌላ ምስጋና እንገናኛለን። ቀና አረጋች። እሷ ናት ያዝቅ ያደረገችው